ጀርመን ውስጥ የትኛውም ጀርመናዊ ልጋብዛችሁ ቢላችሁ እንዳታምኑ። ምክንያቱም ከጓደኛዬ የሰማሁት የሆነ ኤክስፒሪየንስ አለ። ልጅቷ የምትኖረው ፈረንሳይ ነው እና የሆነ ጊዜ ወደ ጀርመን ትሄዳለች እና ከሆነች ጀርመናዊ ጓደኛዋ ጋር ጊዜ ለማሳለፍ ነበር እና ጀርመናዊ ጓደኛዋ ምን ትላታለች? ነይ ልጋብዝሽ ብላ ትጠራታለች እና ኦኬ ብላ ትወጣለች፣ ለግብዣው ማለት ነው። ከዛን ለግብዣው ሄዳ ከተጋበዘች ከበላች ከጠጣች ምናምን በኋላ ያለውን እያንዳንዱን ወጪ ያው ጀርመናዊቷ ትከፍላለች እና ደስ ብሏት በቃ ወደ ቤት ትገባለች። እቺ ፈረንሳይ ውስጥ የምትኖረው ልጅ ማለት ነው። ከዛን በንጋታው ጠዋት ከጀርመናዊ ጓደኛው የሆነ ቴክስት ይገባላታል። ምንድነው የበላሽው የጠጣሽው ላንቺ ያወጣሁት ገንዘብ ይሄ ነው እና ብላ ከነ ረሲቱ አታች አድርጋ አካውንቷን ትልክላታለች ገንዘቡ እንድታስገባላት ማለት ነውና ይሄ ኤክስፒሪየንስ በጣም ነበር ያስገረመኝ። ልጋብዝሽ ማለት ነይ አብረን ጊዜ እናሳልፍ እንጂ ያንቺንም ገንዘብ እኔ ከፍላለሁ ማለት አይደለም። ኢትዮጵያ ውስጥ ሰው ያበደራችሁትን ብር እንኳን ስጠይቁት ያኮርፋችኋል። ጀርመን ግን ሌላ ሌቭል ላይ ነው እና ሰው ቀል ያቅም ጓደኛችሁ እንኳን ቢሆን ቀል ያቅም። ሁሉም ጀርመኖች ናቸው ማለት አይደለም፣ ግን እንደዛ አይነት ጀርመኖችም አሉ።